አቤት ወንድሜ፣ ወዴት ነው የምትሄደው? ወደ ሴክተር 108 ነበር የሚሄደው። ተወስደኛለህ እንዴ? አዎ ወስዳለሁ። ናግባ። ነገር ግን እኔ ጋር ብር የለም፣ አልያዝኩም። ምን? ብር አልያዝኩም እንዴ? ወንድሜ ያለ ገንዘብ እንዴት ሊወስድ እችላለሁ ታዲያ? ሁላችንም የምንሰራው ለገንዘብ አይደል እንዴ? ወንድሜ ባክን፣ ድንገተኛ ገጥሞኝ ነው። ሴት ልጅ ከደረጃ ወድቃለች ተብዬ ነው። ስለዚህ በቶሎ ቤት መድረስ አለብኝ፣ ለዛ ነው። እሺ ጥሩ፣ እንዲያድርግ ና ቁጭ ብለህ በቃ እኔ አደርሳለሁ። ግን እኮ ገንዘብ የለኝም። ስለ ገንዘቡ አታስብ። በዚህ ሰዓት ገንዘብ አይደለም አስፈላጊ ነገሩ። በዚህ ሰዓት አስፈላጊ ነገሩ ቶሎ አንተ ወደ ሴት ልጅ ቤት መድረስ መቻል አለብህ። ና ቶሎ በልግባ። እሺ አመሰግናለሁ ወንድሜ። በጣም ነው የማመሰግነው ወንድሜ። ኧረ ምንም አይደለም ወንድም። እኛ ቤትም እኮ ልጆች አሉ። ልጆች ሲባሉ ደግሞ ሁሉም አንድ አይነቶች ናቸው። እኔ የምልህ ግን ወንድሜ እስቲ አንድ ነገር ንገረኝ። ካንተ በፊትም እኮ ሌሎችን እኮ እርዱኝ ብዬ ጠይቂያቸው ነበረ። ባለባጃጆች፣ ባለ ታክሲዎች ማናቸውም እኔን ሊረዱኝ ፈቃደኛ አይደሉም። አንተ እንዴት ልትረዳኝ ቻልክ? ወንድሜ ስለ ሌሎች እኔ በእርግጥ መናገር አልችልም። ለእኔ ግን በዚህ ሰዓት ገንዘብ አስፈላጊ መስሎ አልታየኝም። እርስ በርስ ትረዳዳ ያለው ሰብአዊነት ነው የሚሻለው። ለገንዘብ ደግሞ ሁልጊዜ ስራ እየሰራን አይደል እንዴ? አንዳንዴ ደግሞ ለሰብአዊነትም መስራት አለብን። ግን እኮ በዛሬ ጊዜ ሰብአዊነት የሚባል እየታየ አይደለም በሰዎች ላይ ወንድሜ። ልክ ነው ወንድሜ። ቢሆንም ግን አንዳንድ ሰዎች ላይ ሰብአዊነት አሁንም አለ። ለምሳሌ እኔ ሴት ልጄን እንግሊሽ ሚዲየም ትምህርት ቤት ውስጥ ማስገባት ፈልጌ ነበር። ለዚህ ደግሞ በጣም ብዙ ብር ያስፈልጋል። እኔ ጋር ደግሞ ወይ ገንዘቡ የለ፣ እንዲሁም ገንዘብ ከየት እንደማመጣም አላቅም። የግል ትምህርት ቤቶች ውስጥ ደግሞ ልጆቻችን ማስተማር ምን ያህል አስቸጋሪ እንደሆነ እርግጠኛ ነኝ ታውቃለህ። ወንድሜ አንተ ራስህ ችግር ውስጥ ነህ፣ ያውም የገንዘብ ችግር እያለብህ እኔን ትረዳኛለህ? ምክንያቱም ወንድሜ ለዚህ ነው እኔን ማንም እንደማይረዳኝ ያውቃለሁ። አንተን ግን እኔ መርዳት ስለምችል ስለዚህ ረዳውህ። ታያለህ ወንድሜ፣ አንተንም በትክክል የሆነ ሰው መርዳቱ አይቀርም። ምክንያቱም የላይኛው ጌታ እንደናንተ አይነት ሰዎችን ማስጨነቅ በጭራሽ አይችልም። ነገር ግን አዎ አንዳንድ ጊዜ ያው ይፈትናቸዋል። አዎ ልክ ነው ወንድሜ። አላቅም ብቻ ወደፊት ምን እንደሚገጥመኝ እስቲ እናያለን፣ በየትኛው መልክ ፈጣሪ እንደማገኘው። በቃ እዚህ ፊት ለፊት በግራ በኩል አቁምልኝ። በቃ አቁመው። ይሄው ወንድሜ ደረስክ። አመሰግናለሁ ወንድሜ። ኧረ ምንም አይደለም። እሺ ወንድሜ እኔ ጋር የሆነ ነገር አለ ላንተ። ይሄንን ተቀበለኝ። እንዴ ወንድሜ ምንድነው ደግሞ ይሄ? ይሄ ለሴት ልጅ የነበር ይዤላት የሚሄደው። በቃ አንተ ለሴት ልጅ ስጣት፣ በትክክል ትወደዋለች። አይ ወንድሜ ተው እባክህን፣ አያስፈልግም እኮ ይሄ። ይኸውልህ ወንድሜ ገንዘብ ሳልከፍል መሄድ በጣም ደስ ስላላለኝ ነው። እባክህን ይሄን ተቀበለኝ። ግን እኮ ወንድሜ እሺ በለኝ እባክህን ውሰድ። እሺ ወንድሜ በጣም ነው የማመሰግነው። እኔም በጣም ነው የማመሰግንህ። ይሄ ሁሉ ብር ቤተሰብ አካውንታችን ባን ዋርኒንግ የሚል አርማ ከተሰጠው 20 ቀን አልፎታል። አብዛኞቻችሁ ኮፒ ሊንክ እያደረጋችሁ መሆኑን ባውቅም ነገር ግን በቂ ሆኖ ስላልተገኘ ኮፒ ሊንኩ ሊነሳልኝ አልቻለም። ዋርኒንጉ ባካችሁ ፕሮፋይል ፒክቸርን በመንካት ወደ ውስጥ በመግባት ኮፒ ሊንክ እንድታደርጉልኝ ስለጠይቃለሁ። አመሰግናለሁ።